እንደ ሀገር አባባል ጣይቱ እጅ የሚያስቆረጥም ወጥ እየሰሩ ገበያውን ቢጠባበቁ ጠፋ። እንኳን ምግብ ገዝቶ መብላት ይቅርና በግሪኮች ሻይ ቤት ገብቶ ሻይ መጠጣትም ነውር ነበርና ንግስቲቱ ጧት የሚሰሩት ወጥ ለሰራተኞቹ የማታ እራት ይሆን ጀመር ሲል ታዋቂው ጋዜጠኛና ደራሲ የታሪክ ጸሐፊ ጳውሎስ ኞኞ በታሪክ ወደ ኋሊት ይመልሰናል። 1898 ዓመተ ምህረት በወርሃ ነሐሴ በመሃል ፒያሳ በሀገራችን የመጀመሪያው ሆቴል ግንባታውን ጀመረ። ከ2 ዓመታት በኋላም ግንባታው ፍጻሜውን አግኝቶ ቢመረቅ በኢትዮጵያ የሆቴል አገልግሎት ሀ ብሎ ስራ ጀመረ። ከምግብ ቤት ገብቶ ለሆድ ምግብ መክፈል እንደ ነውር በሚቆጠርበት ዘመን መሰረቱን ያደረገው ይህ የስራ ዘርፍ ከጊዜ ወደ ጊዜ እያደገና በማህበረሰቡም ዘንድ የተለመደ ተግባር እየሆነ መጥቶ ዛሬ የሀገር ድምቀት የከተማ ውበት መሆኑ ከተረጋገጠ ሰንበትበት ብሏል። በወራት በሚቆጠሩ ጊዜያት ውስጥ ዝናና አመስጋኝ ደንበኛ ማፍራት የቻሉት እንደ አጋይቱ በጣት ቢቆጠሩም ከጥቂቶቹ መሃል ርብቃ ኢንተርናሽናል ሆቴል አንዱ ነው። ስሜ ዳንኤል ኃይለማርያም እባላለሁ። የርብቃ ኢንተርናሽናል ሆቴል ጀነራል ማናጀር ነኝ። እንኳን በርብቃ ኢንተርናሽናል ሆቴል ስለመጣችሁ። ርብቃ ኢንተርናሽናል ሆቴል አለ ከሚባሉ ጅማ ላይ አለ ከሚባል አንደኛ ሆቴል ነው። የያዝነው መንገድ እና የመጣንበት መንገድ ለየት ያደርገናል። ኳሊቲ ሰርቪስ ሞደርን ማኔጅመንት ሲስተም ነው ይዘን የመጣነው። ሞደርን ማኔጅመንት ሲስተም ማለት ደግሞ በሳይንስ የሚያምን በትክክለኛ ሳይንሶችን አፕላይ የሚያደርግና የከስተመሮችን ሪቴት ወይም ደግሞ የከስተመሮችን ፍላጎት ቤዝድ ያደረገ ሰርቪስ ነው የምንሰጠው። ጥር 6 2015 ዓ.ም በጅማ ዞን መሰረቱን ያደረገው ይህ ሆቴል ስኬትና ራዕይን አንግቦ ለተነሳው ድንቅ ድርጅት ጅማሮ እንደሆነም ይነገርለታል። ይህ ሆቴል ገና በ3 ወራት ዕድሜ ለማመን በሚያዳግት መልኩ የውጭ ሀገራትን ዜጋ ጨምሮ ከሀገር ውስጥ በርካታ ደንበኞችን ማፍራት የቻለ ብሎም ከድርጅቶች ጋር መጣመርን ባህሪው አድርጎ የተጠቃሚውን ፍላጎት ለማሟላት ዘወትር የሚተጋ ዘርፈ ብዙ አገልግሎት የሚሰጥበት ድርጅት ነው። አጠቃላይ 70 ሰራተኞች አሉ። የሁሉም ሰራተኛ የተለያዩ ሰርቪሶችን እንሰጣለን። እንዲሁም የተለያዩ ጥቅሞች ለሰራተኞቻችን እንሰጣለን። ሰርቪስ ማታ ሲወጡ ሰርቪስ በየቤታቸው ያደርሳቸዋል። አድቫይዚንግ ይሰጣቸዋል። ትሬኒንግ በየዲፓርትመንቱ ይሰጣቸዋል። ከድርጅቱ ያገኙ ሰርቪስ ቻርጅ ከደሞዛቸው ውጪ የተለያዩ ጥቅሞችን ያገኛሉ። የሚገኙ ነገሮች ያገኛሉ። እነዚህ ያንን ነገሮችን ሰራተኞቻችን እናደርጋለን። ሰራተኛ ደግሞ ትልቅ ቦታ የሚሰጠው ነው። እንደገና ለአመት በዓል አንዳንድ ነገሮች ሲመጡ ለሰራተኛ ድርጅቱ አንዳንድ ነገሮችን ያመጣል። ከደሞዝ ውጪ የሚያደርገው ነገር ይኖራል። እንደነዚህ ያሉ ድንቅ ድርጅቶች ለሀገር እድገት ከሚያበረክቱት አስተዋጽኦዎች መሃል አንዱና ዋነኛው የስራ አጦችን የሰው ኃይል በእጅጉ መቀነሱ ላይ ነው። ርብቃ ኢንተርናሽናል ሆቴል በውስጡ ከ47 ያላነሱ አልጋዎች ያሉት ሲሆን ባርና ሬስቶራንትንም ይዟል። በተጨማሪም ስብሰባን ያስተናግዳል። እነዚህን ዘርፈ ብዙ አገልግሎቶች የሚያስተናግዱ 70 ያህል ሰራተኞችን በማቀፍ ማሰራት ብቻ ሳይሆን በተቻለ አቅም ሰራተኞቹን እንደ እናት ልጅ በመቁጠር ከሰራተኛና አሰሪነት ባሻገር ከስራ መልስ በሰርቪስ ወደ የቤታቸው እስከ ማድረስ የሚያደርስ ቤተሰባዊ ትስስርን ለመፍጠር የሚተጋ ድርጅት ነው። ጥራትን ብንመለከት ለአብነት ያክል የሰራተኞቹን የደንብ ልብስ፣ የማብሰያ ክፍሉን ጽዳት፣ የማሽነሪዎቹን እቃዎች ዘመናዊነት ብንመለከት እነኚህ ከብዙዎቹ በጥቂቱ ጥራት ያለው አገልግሎት የሚሰጥበት መሆኑ ማሳያ ናቸው። ስፔሻል ስዊት ሩም አለው። የራሱ የሆነ ምን አለው? ፍሪጅ አለው። ይሄ እንደምታየው ነው። አሁን ለምሳሌ አንቺ አሁን እዚህ ጋር ተቀመጪና ማንኛውም ሰው ማስተናገድ ይችላል። ያ ማለት እንደ ቤትሽ ማለት ነው። እንደ ቤትሽ ነው ማለት ነው። እንደ ቤት ስትይ ሰው እዚህ ጋር ይመጣል። ያ ሎክት ነው፣ ይዘጋል። እዚህ ቁጭ እንዳለ ሰው ይመጣል። እዚህ ጋር ማንም ሰው እንደሚያስብ ምን እንዳለ እዚህ ውስጥ yes switch በቃ ስዊች ነው፣ ይዘጋል። እዚህ ጋር ይመጣል ሰው የሚፈልገውን ኢሹ የሚፈልገውን ነገር አውርተሽ ምን ብለሽ ትሸኛለሽ። ደውለሽ አይደለም የሚፈልገውን ነገር ምንም እዚህ ጋር ተጥቶ ብሎ መውጣት ይችላል።
የርብቃ ኢንተርናሽናል ሆቴል መለያ ከሆኑት አንዱ ጥንቃቄ ነው። በሁሉም አቅጣጫ አገልግሎቱ ሁሉንም ያማከለና ጥንቁቅ ነው። ለአብነት ያክል የአልኮልና የለስላሳ የኬክ እንዲሁም የትኩስ ነገሮችን መጠቀሚያ ቦታ ሳይቀር የቦታ ልዩነት አላቸው። የሰው ልጅ ሁሌም ትልቅ ነገርን ያስባል። ሀሳብና ምኞቱ ደግሞ መሰረት የሚይዘው የሚረጋገጠው በእንዲህ ያለው ውብ ስፍራ ነው። ለዚህም ይመስላል በሀገሪቱ እንደ አሸን ከፈሉ ሆቴሎች መሃል በወራት ዕድሜ ብቻ ለብዙዎች ምሳሌ ይሆን ዘንድ ከጥቂት ድብቅ ስፍራዎች መሃል አንዱ ለመሆን የበቃው። በተለይም አሁን ላይ የብዙዎች የአይን ማረፊያ የሆነው ይህ ሆቴል በመልካም ጀምሯል። እናም ህልሙም ሩቅ ይመስላል። ለዚህም ደግሞ 24 ሰዓት የተጠቃሚውን ፍላጎት ለማርካት በመስራት ላይ ይገኛል። ይህም የሀገሪቱን የሆቴል ኢንዱስትሪ አንድ ደረጃ ከፍ ሊያደርጉ ከሚችሉ ስራዎች መሃል ግንባር ቀደም ተጠቃሽ ነው። እኛም ይህን ባለታላቅ ራዕይ አገልግሎት አመሰራረትና ፋይዳዎቹን አስመልክቶ ከብዙዎቹ በጥቂቱ ልናስቃኛችሁ ሞከርን። በመጨረሻም ርብቃ ኢንተርናሽናል ሆቴል እንግዲህ ከጀመረ 3 ወር አልሞላውም። በ3 ወር ውስጥ እንግዲህ ብዙ ነገሮችን እየሰራ ነው። ቅድም እንዳልኩሽ ከ20 እና 25 በላይ ድርጅቶች ጋር አብሮ እየሰራ ነው። ለምሳሌ ያህል ግብርና ሚኒስቴር፣ ኢትዮ ቴሌኮም፣ ፍትህ ሚኒስቴር እነዚህ ከኛ ጋር የሚሰሩ ናቸው። እንደ አምሬፍ ያሉ ድርጅቶች፣ ጂማዞን ፋይናንስ፣ ህግ ማህበራት ድርጅት አሶሲዬሽኖች ከኛ ጋር የሚሰሩ ድርጅቶች ናቸው በቋሚነት። ከርብቃ ወደፊት የምንጠብቀው እኛ የተሻለ አሁንም ካለንበት የተሻለ ሰርቪስ ነው የምንፈልገው። ወደፊት ርብቃ ኢንተርናሽናል ሆቴል ብራንቾችን ማስፋት ይፈልጋል። ከጅማ ውጪ ከ5 ዓመት ከ6 ዓመት በኋላ የተሻሉ ሞደርን የሆኑ ዘመናዊ የሆኑ ማጫወቻ ያላቸው ልጆች ማጫወቻ ያላቸው የፕረስ ገባ ያለበት ብዙ ሰዎች መጥተው ኢንጆይ የሚያደርጉበት ዋና ገንዳ ያለው ወደፊት ለማስፋፋት እቅድ አለው። ከዚህ የተሻለ ነገር ለመስራት ብዙ ፕላኖች አሉት። ስለዚህ ሰዎችን ለማርካት እኛ ሁሌም 24 ሰዓት ሰዎችን ሰርቪስ ለመስጠት ዝግጁ ነን ማለት ነው። እንዲህ ያለውን የሀገር ካስማ ያብዛልን ያጠንክርልን እያልን ለዛሬ ያሰናዳነውን መሰናዷችንን ልናበቃ ተገደድን። ሳምንት በሌላ መሰናዶ እስከምንገናኝ ቸርን ሰንብት።